ማርች 8 የሴቶች ቀን ነው። እዛ ከመድረሳችን በፊት እኔና አንቺ ግን የምንገናኘው ውልና ማስረጃ ነው። ምክንያቱም ይሄንን ቤት ወይ ትገዢዋለሽ ወይ ታስገዢዋለሽ። ለማንኛውም ዛሬ የምንገኘው ቦሌ ቡልቡላ ነው። 250 ካሬ ላይ ያረፈ ጽድት ያለ G+2 ቤት ለሽያጭ ይዤላችሁ መጥቻለሁ። ሙሉ ቪዲዮን ማስጎበኛችሁ ይሆናል። ተከታተሉኝ። ከቅርብ ጊዜ ወደዚህ ያው ሁላችሁም እንደምታውቁት ቦሌ ቡልቡላ በጣም በብዙዎች ዘንድ ተወዳጅነትን ያተረፈ ቆንጆ የመኖሪያ ሰፈር ሆኖ እናገኘዋለን። ምክንያቱም ሎካል አትራክሽኑ ለምሳሌ ስካይላይት ኢንተርናሽናል 5 ስታር ሆቴል ነው በሀገራችን። ለዚህ ሆቴል በ10 ደቂቃ ልዩነት ውስጥ ነው የሚገኘው። 10 ደቂቃ ድራይቭ አድርገን ቦሌ ስካይላይት ሆቴል ጋር መድረስ እንችላለን። ሰፈሩ በጣም የለማ ነው። 93 ማዞሪያ ቡልቡላ ላይ ነው የምንገኘው። 250 ካሬ እንደምታዩት ግቢው 4 መኪኖችን ደልቀቅ አድርጎ ማቆም የሚችል ነው። ሰፊ ነው። ሚኒ ጋርደን አለው። ቆንጆ ቤት ነው። G+2 ነው። ባልከኒ ያላቸው ሁሉም ክላሶች ውስጡን በደንብ እናያለን። ተከተሉኝ። የቤቱን ፕራይቬሲ ለመጠበቅ ልክ እንደገባን ዘለን የምንገባው ሳሎን ውስጥ አይደለም። እችን የመሰለች ኮሪዳር እናገኛለን። ወደ ውስጥ ስንገባ ሳሎናችን ይህን ይመስላል። ሰፊ ነው። ሳሎን እንግዲህ ሰፋ ማለት አለበት። ሊቪንግ እና ዳይኒንግ ሩማችን ይህንን ይመስላል። ከቤተሰቦቻችን ጋር ከዘመድ አዝማድ ጋር እየበላን እየጠጣን ማዕድ የምንጋራበት ሰፊ ሳሎን ይህን ይመስላል። በጣም ናቹራል ላይት ነው የሚያገኘው። እዚህ ጋር ራሱ አብዛኛዎቹ ቤት ላይ አይቼ በማላውቀው መልኩ በጣም ናቹራል ላይት እንዲያገኝ እነዚህ መስታወቶች እነዚህ መስኮቶች ተሰርተው እናገኛለን። ይህም መብራት እንኳ ባይኖር የቤቱን ውበት ይጨምረዋል። ሳሎን ደግሞ በብዛት የምንውልበት አብዛኛውን ጊዜ ልናሳልፍ የምንችልበት ስፍራ ነው። ስለዚህ በተቻለ መጠን አትራክቲቭ መሆን አለበት። ኦፕን ኪችን ነው። በጣም ኳሊቲ እና ስታንዳርድ ማቴሪያል ናቸው። ቤቱ ያው ለነዋሪዎች አገልግሎት መስጠት ጀምሯል። ሁሉም አይነት መብራቷ፣ ሁሉም መሰረተ ልማት የተሟላለት ነው። በጣም ቆንጆ የሚባል አይነት ቤት ነው። ሳሎን ላይ ላለ ሰው እነዚህን የእጅ መታጠቢያዎች መጠቀም ይቻላል። መስታወቱ በምታዩት መልኩ በጣም ደስ በሚል ሁኔታ ተገጥሞ እናገኘዋለን። ከጀርባም ሰርቪስ አለን። በነገራችን ላይ ሰርቪሱ ማየት እንችላለን። እንግዲህ ይሄ የሰርቪስ ፓርቱ ነው። ከዛ ከውጭ እንደመጣን ቀጥታ ወደ ሰርቪሱ አክሰስ የምናደርገው በዚህ በኩል ነው። እንደምታዩት ይሄኛው አንደኛው የሰርቪስ ክፍል ነው። አሁን ለጊዜው ሰው እየኖረበት ነው። ሰርቪሱ ፓርት ላይ የጋራ የሆነ መታጠቢያ ያለን። እችኛዋ ሁለተኛ ክፍል ነች። የማዕድ ክፍል ትራዲሽናል ኪችንም እናገኛለን። ይሄኛው ትራዲሽናል ኪችን ነው። ለጊዜው አሁን ሰዎች እየኖሩበት ስለሆነ ነው። ታንከር አለን እዚህ ጋር። ይሄ ቦታ እንግዲህ የበግ ማረጃ ምናምን እዚህ ጋር መጠቀም እንችላለን። ስቶር አለን። ባባ እንዳትወርቅ ግን እሺ። ከሞላ ጎደል እንግዲህ አብዛኛው ሰው ሊወደው ሊመርጠው የሚችለው አይነት ዲዛይን ነው ይሄ ቤት ያለው። ምክንያቱም ቤት በመጀመሪያ ደረጃ መኖሪያ ነው። መኖሪያ ማለት ልክ እንደ ልብስ እንደ ጫማ አይደለም። ቤት አንዴ ገዝተን የምንቀይረው ወዲያው አይደለም። የረጅም ዓመት ከኛ ጋር ከህይወታችን ጋር ላይፍ ስታይላችንም ጭምር ነው ቤት። ስለዚህ የምንገዛውን ቤት መጠንቀቅ አለብን። በቂ የሆነ የተፈጥሮ ብርሃን የማያገኝ ቤት፣ ክፍሎቹ በጣም ጠባብ የሆኑ ቤቶች ትንሽ አስቸጋሪ ናቸው። እንደምታዩት ሆቴል ስታንዳርድ የሚመስል አይነት ነገር ነው። ጸጥ ያለ ነው። ባልከኒ ያለው እዚህ ጋር እቺ እንደ ፋሚሊ ሩም ቡና የምንጠጣበት ምናምን ማድረግ እንችላለን። ዋናው መኝታ ቤታችን ማስተር ቤድሩም ይህን ይመስላል። ትልቅ አልጋ፣ በበቂ ሁኔታ ትልቅ አልጋ ማስቀመጥ የሚችል ነው። ሰፊ የሆነ ባልከኒ ያለው ጠዋት ወጥተን ፀሐይ ማሞቅ እንችላለን። የተለያዩ እኛን ሊያስደስቱ የሚችሉ ነገሮች ተፈጥሮን እያደነቅን ጥሩ ጊዜ ማሳለፍ እንችላለን። ይሄ ድሬሲንጋችን ነው። እንደምታዩት ቆንጆ የሆነ ቁምሳጥን ተገጥሟል። ማቴሪያሉም ሶሊድ ነው። ከለሩ ምርጫቸው የሚረብሽ አይነት አይደለም። ጥሩ ነው። ይሄ የዋናው መኝታ ቤታችን መታጠቢያው ነው። ባዝሩማችን ገንዳ አለ። ገንዳ አልፈልግም ካለን ደግሞ ሬን ሻወር አለ። ሬን ሻወር አለን። አገልግሎት መስጠት የጀመረ ነው። ሴንትራል የሆነ ቦይለርም አለን። እጅ መታጠቢያ መስታወት ተገጥሞለታል። ቆንጆ ቤት ነው በጣም። እንግዲህ ከጀርባ የራሳቸው መታጠቢያ የሌላቸው
ነገር ግን ቀለል ያሉ መኝታ ቤቶች እናገኛለን። ለነዛ መኝታ ቤቶች ኮመን የሆነ መታጠቢያ፣ ሻወር፣ ሽንት ቤት፣ ሬን ሻወር ያለው እዚህ ጋር እናገኛለን። አንደኛዋን መኝታ ቤታችን ከማስተር ቤድሩም ቀጥሎ እዚህ ጋር የምናገኘው ይሆናል። ቁምሳጥን ተገጥሞለታል። ትልቅ አልጋ እስከ ሜትር ከ50 አልጋ እዚህ ጋር በደንብ ማዘርጋት የሚችል ነው። እንደምታዩት ናቹራል ላይት በተፈጥሮ ሁኔታ እንዲያገኝ በቃ እዚህ ጋር ቆንጆ ብርሃን እንዲኖረው ተደርጎ የተሰራ ነው። እሷን ስልክ ችግር የለውም አንዴ እንዲሁ እያወራን እኔ ሳይለንት ላድርግልክ ችግር የለውም። ካሜራማናችን እንግዲህ ስልኩ ጠርቶበታል፣ እየቀረጸኝ ስልኩ ጠራ። ምን ትላላችሁ ቤተሰብ? ስለዚህ እዚህ የመጀመሪያው ፍሎር ላይ ማስተር ቤድሩም አይተናል። 2 መኝታ ቤቶች ከመታጠቢያ ጋር ያ ማለት 1 2 3 መኝታ ቤቶችን አይተናል ማለት ነው እዚህኛው ፍሎር ላይ ብቻ። እስኪ ወደ ላይኞቹ ክፍሎች እንሂድ። ያው ለማስታወስ ያክል ዛሬ የምንገኘው ቦሌ ቡልቡላ በተለምዶ 93 ማዞሪያ ተብሎ የሚጠራው ሰፈር ላይ ነው። ይሄ ሰፈር ከሌሎቹ ቀድሞ የለማው ምርጡ ሰፈር ነው። እዚህ ጋር አንድ ሚኒ ቴራስ እናገኛለን። ይሄ መቀመጫ ያለው ዥዋዥዌ ያለውን እንትን እዚህ ጋር አድርገን እየተንዠዋዠውን አካባቢውን መጎብኘት እንችላለን። ይህንን ቤት ከሌሎቹ ልዩ የሚያደርገው አንደኛው ጌትድ ኮምፓውንድ ነው። ስለዚህ ኔበርሁዳችን አካባቢው ተመሳሳይ የሆኑ ቤቶች አሉት። በዛ ላይ ከዋናው አስፋልት ያን ያህል ርቀት አይደለም ያለው፣ ቆንጆ ቤት ነው። እዚህ ጋር አንደኛዋን ትንሿን መኝታ ቤት እናገኛለን። ይህ ለልጆች ለህፃናት ማድረግ እንችላለን። ሌላኛው መኝታ ቤታችን ደግሞ በዚህኛው ሳይድ እናገኛለን። ይህንን እኔ እንኳን ያው መኝታ ቤት አድርጉት ብዬ አልመክራችሁ፣ ምክንያቱም በጣም ብራይት ስለሆነ አሁን እንግዲህ መብራቱን ራሱ ብናጠፋው ኢቨን መብራት ብናጠፋ እንደዚሁ አይነት ብርሃን ያለው ተመልከቱ። አሁን መብራት አጥፍተን ራሱ በቂ የሆነ የተፈጥሮ ብርሃን ያገኛል። ስለዚህ ምን ማድረግ እንችላለን? ምናልባት የወረቀት ስራዎች፣ የቢሮ ስራዎቻችንን እንደ ኦፊስችን ቦታ መጠቀም እንችላለን። እንግዲህ የመኝታ ቤት ባለሀብት ነን። ሁሉንም ቤተሰቦቻችሁን ዘመድ አዝማዶቻችሁን ይዛችሁ መታችሁ ብትኖሩ ይሄ ቤት አየው አይልም፣ ሁሉንም ያስገባል። ችኛዋ የራሱ የሆነ ልክ እንደ ማስተር ቤድሩም የራሱ የሆነ መታጠቢያ አላት። እዚህ ጋር በምታዩት መልኩ ቁምሳጥንም ተገጥሞለታል። ሶሊድ ማቴሪያል ናቸው፣ ቆንጆ ነው ማቴሪያሉ። ብቻ ዋናው ነገር ምንድነው? በጣም ሰፊ ቤት ነው፣ ብዙ ክፍሎች አሉት። በተለመደው መልኩ እዚህ ጋር መታጠቢያ የሌላቸው ክፍሎች አሉ። ስለዚህ ለነሱ ኮመን የሆነ ሻወር፣ ሽንት ቤት አለው። አንደኛዋን መኝታ ቤታችንን ደግሞ በዚህ መልኩ እናገኛታለን። ለእንግዳ ማረፊያ ምናምን ብናደርጋት። ሌላው ግን በጣም እኔ አሁን አንድ የወደድኩት ነገር እዚህ ጋር ምንድነው? እቺ ሳውናችን ነች። ቤታችን ሆነን እንዴት ነው እናንተ ግን ሳውና ስትጠቀሙ እንደዚህ ነው የምትሉት? እንደዚህ ነው የምትሉት ወይስ እንዴት ነው? ቤተሰብ እቺን ሳውና ቦታችን ማድረግ እንችላለን። እኔ ሪኮመንድ ማድረጋችሁ እቺን ቦታ ጂም ብታደርጓት፣ እንዲህ መስኮቱን ከፈታ አድርጋችሁ ብርድ እንዳታስመታን እንዳትሉኝ እንጂ በቂ የሆነ የተፈጥሮ ብርሃን የሚያገኝ ስለሆነ የጂም ማቴሪያሎቹን እዚሽ ጋር አድርጎ ለጤናችን ትንሽ ሮጥ ዱብ የምንልበት ብናደርገው አሪፍ ነው። እስኪ ላይ ያሉትን ደግሞ እንመልከት። እኔ ከዚህ ቤት ባለቤት ይህን ቤት ሽጡት ብሎ ከነገረን ሰውዬ አንድ በጣም የወደድኩት ነገር ምንድን ነው? መሸጥ ይፈልጋል። ትክክለኛ ሻጭ ነው። በአሁኑ ሰዓት አንዳንድ ሰዎች ትንሽ የታዘብኳቸው ነገር ምንድን ነው? ቤት ሽጡልን ይላሉ እንጂ ልክ ገዢ ሲመጣ ዋጋዎች ላይ ለመደራደር ያላቸው ፍላጎት በጣም ዝቅተኛ ሆኖ ነው የሚታየው በብዛት። ነገር ግን ትክክለኛ ሻጭ ስለሆነ የዚህ ቤት ዋጋው መጨረሻ ላይ ምነግራችሁ ይሆናል። እንደውም አሁን ለምን አልነግራችሁም? ዋጋው 65 ሚሊዮን ብር ነው የሚባለው። በይዞታ 284 ካሬ ነው ግቢው አጠቃላይ። ስለዚህ መደራደር ግን ትችላላችሁ። ትክክለኛ ገዢ ሆናችሁ ሰዎች ይህንን ቤት ለመግዛት የሚያግዳችሁ አንድም ኃይል አይኖርም ማለት ነው። እኛ እናገናኛችኋለን፣ ሻይ ቡና እያልን እናወራለን ማለት ነው። እንግዲህ እዚህ ጋር አንድ ያልነገርኳችሁ ነገር ምናልባት መዝናናት፣ ወይን መጠጣት፣ እንደ ወይን ባር የምታስቡ ከሆነ
ክለብ እየሄድኩኝ ከብዙ ሰዎች ጋር መጋፋት አልፈልግም፣ ቤቴ ዘና ማለት እፈልጋለሁ የምትሉ ሰዎች ካላችሁ እቺን የወይን ባር ብታደርጓት፣ በረንዳዋን ደግሞ የባርቢኪው እያዘጋጃችሁ ስጋችሁን እየበላችሁ ስቴካችሁን እያደረጋችሁ ጥሩ ታይም የምታሳልፉበት አይነት ቤት ነው። የትም መሄድ ሳይጠበቅባችሁ እዚሁ ቤታችሁ እንደዚህ አይነት ንጹህ አየር የተነፈሳችሁ፣ አካባቢው ጌትር ኮምፓውንድ ነው። በዚህ አጋጣሚ ያችኛዋ መንገድ የምትወጣ ነች። ስለዚህ በጣም ሾርት ነው ከዋናው አስፋልት። ፊት ለፊት ያለችዋ መንገድ ስትሰነጥቅ በጣም ቅርብ ይሆናል ወደዚህ ቤት ለመምጣት። በምልክትም ለመናገር ቀላል ነው። አካባቢው ቡልቡላ ላይ የታወቀ ሰፈር ነው። 93 ማዞሪያ ተወዳጁ ምርጡ ሰፈር። ከቤተሰቦቻችሁ ጋር የተለያዩ ፕሮግራሞች ቢኖሩባችሁ ለምሳሌ የብራይዳል ሻወር፣ የተለያዩ ኢቨንቶች፣ ኢቨን ማታ ላይ ከሆነ ኮክቴል ምናምን እየጠጣችሁ ዘና የምትሉበት ይህን የመሰለ ቴራስ ታገኛላችሁ። ከላይም ታንከር አለው። ሁሉም መሰረተ ልማት በደንብ የተሟላለት ነው። እታች ያየነው ታንከር አለን። ከላይም ወደ 5000 ሊትር የሚያክል ሮቶ አለን። ስለዚህ የውሃ ችግር አይኖርም። ለዛሬ እንግዲህ ጉብኝታችን ይህን ይመስላል። እንደዚህ አይነት ቤቶችን መግዛትም ሆነ መሸጥ የምትፈልጉ ውድ ደንበኞቻችሁ ስልካችንን ባዮ ላይ እናስቀምጥላችኋለን፣ ደውሉልን። ሀሳብ አስተያየት ካላችሁ ደግሞ በዋትሳፕ እና በቴሌግራም መረጃዎችን ላኩልን፣ እንነጋገር። እናመሰግናለን። መልካም ጊዜ